ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ እህቶች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁኝ አልሐምዱሊላህ። ዛሬ ደግሞ በተለይ እንትን መጥቼላችኋለሁ ስለ እንሰት ጥቅም እንጂ ጠንካራ ባሉ ላንብብላችሁ ሰርች ያደረኩትን ማለት ነው። የእንሰት ተክል በተለይ በደቡብና በደቡብ ምዕራብ የኢትዮጵያ ክፍሎች ለሚኖረው ማህበረሰብ የህሊናው መሰረት ተብሎ የሚጠራው እጅግ ጠቃሚ ተክል ነው። የእንስሳት ዋና አስፈላጊነቶች በሚከተሉት ነጥቦች መመልከት ይቻላል። አንደኛ፣ ለምግብ ዋስትና፣ ድርቅን የመቋቋም አቅም አለው። እንሰት ድርቅን የሚቋቋም ተክል በመሆኑ ይታወቃል። ከፍተኛ የውሃ ክምችት በግንዱ እና በስሩ ስለሚይዝ ዝናብ በሚጠፋበት ወቅት እንኳ ሳይደርቅ ለረጅም ጊዜ ሊቆይ ይችላል። ይህም በሌሎች ሰብሎች ላይ እጥረት በሚከሰትበት ጊዜ እንደ ዋነኛ የምግብ ዋስትና መረብ ያገለግላል። ሁለተኛ፣ ሁለገብ የምግብ ምንጭ። ከእንሰት የተለያዩ ተወዳጅ ምግቦች ይዘጋጃሉ። ቆጮ ከእንሰት ግንድ እና ስር ተፈጭቶ የሚዘጋጅ ዋነኛ ምግብ ነው። ቡላ ከእንሰት ጭማቂ ተነጥሮ የሚወጣ ከፍተኛ ንጥረ ነገር ያለው ምግብ ነው። ሌላ ደግሞ አሚቾ ማለት ስር ነው። ኤግዛምፕል ይሄ የምታዩት ያለው አሚቾ ነው የሚባለው፣ ስር ያለው እንዚህም የተቀቀለ የእንሰት ስር እንደ ድንች የሚበላ ለእንስሳት መኖ። ሶስተኛ፣ ለእንስሳት መኖ ይሆናል። የእንሰት ቅጠልና ግንድ ለቤት እንስሳት በተለይ ለላሞች ምርጥ የመኖ ምንጭ ነው። ይህም የእንስሳት ተዋጽኦ ወተትና ቅቤ እንዲጨምር ትልቅ ሚና ይጫወታል። ከዛ እንትን ብዬ ደግሞ ወደ እንጀራ ጋገራ ይጃለሁ። ምክንያቱም እንደ ሰርግ ነው። በቃ እኛ ሀገር እንደ ሰርግ በሉት። ወደ አንዱ እጄ ስልክ ይዤበት ስለነበር ቀዳዳ ሆኗል። እንግዲህ እንጀራው ሙያ አለኝ፣ ሙያ አንደኛ ነኝ። የላቡ ነገር አይጣል ነው፣ የእሳቱ ነገርም አይጣል ነው። እና ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ውድ እህቶች ስለምትከታተሉኝ ስለምታዩኝ አመሰግናለሁ። ጀዛኩሙላሁ ኸይራ። ሼርም አድርጉ። አዲስ ስለሆንኩኝ አበረታቱኝ። ሰላም